ሲጸዳዱ ፊንጢጣ አካባቢ ያበጡ ነገሮች አስተውለዋል? አንዳንድ ጊዜስ በሶፍት ሲጠርጉ ትንሽ ደም አይተዋል? እነዚህ ስሜቶች ካሉት የፊንጢጣ ኪንታሮት ወይም ሄሞሬስ በፊንጢጣና በታችኛው አንጀት ክፍል ውስጥ በማበጥ ምክንያት የሚመጡ ደም ስሮች ምክንያት ሊሆን ይችላል ማለት ነው። በመጨረሻው የአንጀት ክፍል ማለትም በሬክተም ውስጥ የሚፈጠሩ ከሆነ የውስጥ ኪንታሮት ወይም ኢንተርናል ሄሞሬስ ይባላሉ። በፊንጢጣ ዙሪያ ባለው ቆዳ ላይ የሚፈጠሩት ደግሞ የውጭ ኪንታሮት ወይም ኤክስተርናል ሄሞሬስ ይባላሉ። የፊንጢጣ ኪንታሮት በእድሜ የገፉ ሰዎች ላይ በእርግዝና ወቅት ወይም ከወሊድ በኋላ ባለው ጊዜ እንዲሁም ለረጅም ጊዜ ተቀምጠው የሚያሳልፉ ከሆነ እንዲሁም ሲጸዳዱ በጣም የሚያመጡ ሰዎች ላይ በብዛት ይከሰታል። የውጭ ኪንታሮትን በፊንጢጣ አካባቢ በቀላሉ ማየት ወይም በእጆ በመዳሰስ መኖሩን ማወቅ ይችላሉ። የውስጥ ኪንታሮት ያለባቸው ሰዎች ላይ ግን በማየት ወይም በመዳሰስ አይታወቁም። ምክንያቱም እነዚህ በፊንጢጣ ላይ ሳይሆን በመጨረሻው አንጀት ክፍል ውስጥ ነው የሚገኙት። የውስጥ ኪንታሮት ብዙ ጊዜ የተለየ ህመም ስሜት የለውም። ነገር ግን ሲጸዳዱ በደረቅ ሰገራ ምክንያት ጉዳት ከደረሰባቸው ትንሽ የሆነ ደም መፍሰስ ሊያስከትሉ ይችላሉ። በመጸዳጃ ወረቀቱ ላይ ወይም በመጸዳጃ ቤት ውስጥም ትንሽ ደም ሊያስተውሉ ይችላሉ። በሚያመጡ ጊዜ የውስጥ ኪንታሮት ከፊንጢጣው ውጪ ሊወጣም ይችላል። በእነዚህ ምክንያት ካልሆነ በስተቀር የውስጥ ኪንታሮት መኖር አብዛኛውን ጊዜ የተለየ ምልክት ስሜት የለውም። የውጭ ኪንታሮት ምልክቶች የፊንጢጣ አካባቢ ማሳከክ ወይም መቆጣት፣ ህመም ወይም ምቾት አለመሰማት፣ በፊንጢጣ ዙሪያ እብጠትና ደም መፍሰስን ሊያካትቱ ይችላሉ። አንዳንዴ የውጭ ኪንታሮቶች ደም በውስጣቸው ተከማችቶ ሊረጋ ይችላል። ታዲያ በተለምዶ ውጫዊ ኪንታሮቶች ከቆዳ ቀለም ጋር ተመሳሳይ ናቸው፣ ሲነኩም ለስላሳ ናቸው። ነገር ግን ደም የረጋባቸው ውጫዊ ኪንታሮቶች ሰማያዊ፣ ጥቁር ወይም ወይን ጠጅ ቀለም ሊኖራቸው ይችላል። ለመንካትም በጣም የጠነከሩና ብዙ ጊዜ ሲነኩ የበለጠ ህመም የሚያስከትሉ ናቸው። የፊንጢጣ ኪንታሮትን ለማከም ከሚረዱ በጣም አስፈላጊ እርምጃዎች አንዱ የሰገራ ድርቀትን ማስወገድ ነው። ስለዚህ በቤቱ ሊያደርጓቸው የሚችሏቸው እርምጃዎች ውስጥ በምግብ ውስጥ ፋይበር ወይም ቃጫን መጨመር ነው። ይህ ሰገራውን ለማለስለስ ከሚረዱ ምርጥ መንገዶች አንዱ ነው። ምን አይነት አትክልቶችንና ፍራፍሬዎችን ልመገብ ብለው ካሰቡ ይህንን ያማከለ ሌላ ያዘጋጀነው ቪዲዮ ስላለ እሱን ገብተው ይመልከቱ። ሌላ ማድረግ የሚችሉት ነገር ሞቅ ያለ ውሃ ውስጥ መዘፍዘፍ ነው። ይህ ስዊትስ ባዝ ሲባል የፊንጢጣ አካባቢን በቀን ከ2 እስከ 3 ጊዜ ከ10 እስከ 15 ደቂቃዎች በሞቀ ውሃ ውስጥ መዘፍዘፍ ነው። የመታጠቢያ ገንዳንም በአነስተኛ ውሃ ሞልተው መጠቀም ይችላሉ። ሳሙና ወይም ሌሎች ተጨማሪ ነገሮችን በውሃ ውስጥ መጨመር አያስፈልግም። ይህ የደም ዝውውርን በማሻሻል እና የውስጥ የፊንጢጣ ጡንቻ ወይም ኢንተርናል አናል ስፊንክተር ተብሎ የሚጠራውን በፊንጢጣ ዙሪያ ያለውን ጡንቻ ሪላክስ በማድረግ ህመምን ለመቀነስ እና ሰገራም ሲወጣ እንዲቀል ያደርጋል። በእነዚህ ህክምናዎች የሚሰማውት ምልክት ብዙውን ጊዜ በሳምንት ውስጥ ይጠፋል። ከሳምንት በኋላ ግን ምንም እፎይታ ካላገኙ፣ ምልክቶቹ ከባሱ ወይም የዕለት ተዕለት ኑሮውን ወይም እንቅልፉን የሚያስተጋግሉ ከሆነ የጤና ባለሙያ ማማከር ግድ ነው። ስለ ፊንጢጣ ኪንታሮት ሙሉ መረጃ ከፈለጉ በዩቲዩብ ቻናላችን ጤናችን ሄልዝ ሚዲያ ብለው ገብተው ማየት ይችላሉ። ለሌሎች ለማድረስ ደግሞ ላይክ፣ ፎሎ እና ሼር ያድርጉ። ሌላ ማንኛቸውም ጥያቄዎች ካሉት በስልካችን መደወል ወይም የጽሁፍ መልእክት መላክ እንዲሁም ኮመንት ሴክሽን ላይ ማስቀመጥ ይችላሉ። እናመሰግናለን።